እድሎች ምን አሉ ለኔ የሚሆኑ እድሎች እዚህ ዓለም ላይ ምኖች ናቸው እድሎች ያሉት ብሎ ደግሞ ይጽፏቸዋል። they should write them down እነዚህን መጻፍ አለባቸው። አራተኛው ትሬቶቼ ምንድናቸው? እኔ አደጋዎቼ ሊያጠፉኝ የሚችሉ ሊጎዱኝ የሚችሉ በኔ ህይወት ያሉ ወይም እዚህ ዓለም ላይ ያሉ ትሬቶች ምንድናቸው ብሎ ደግሞ ይጠይቃሉ፣ ይጽፋሉ። በእነዚህ በአራቱ ራሳችን እንፈትሻለን። አሁን እናስረዳለን፣ የኔንም ያንቺንም ድካሞች እናወራለን። ከዛ እነሱም ይጽፋሉ። 4 ነገሮችና 4 ገጽ ያስፈልጋቸዋል። 4 ነገሮች ላይ እነዚህን 4 ላይ ይሰራሉ። ይሄ ስዎት አናሊሲስ ብዙ ጊዜ ለኦርጋናይዜሽንስ ይጠቀሙበታል። አንድ ትልቅ ድርጅትን ያለበትን ቦታ ማወቅ ሲፈልጉ እነዚህን ይጠቀማሉ። ስትሬንግስ፣ ዊክነስ፣ ኦፖርቹኒቲስ፣ ትሬትስ ይባላል ስዎት። ግን ለፐርሰናል ዴቨሎፕመንትም በግል ደግሞ ትጠቀሚበታለሽ እና አሁን እንዲህ አይነት ኤክሰርሳይዝ ነው የምናሰራቸው። እኛም አብረን የምንሰራው። ከዛ የቱ ጋር እንዳሉ ያውቃሉ። አሁን የሚቀጥሉትን ፕሮግራሞች ከመስራታችን በፊት የቱ ጋር እንዳሉ ራሳቸውን እንዲያዩ በጣም ይረዳቸዋል። ስለዚህ ይሄን ነው የምናደርገው። ስለዚህ ከምንድን ነው የምንጀምረው ዶክተር? አሁን እንደነገርከን ስትሬንግስ ብርታታችን ወይ ጥንካሬያችን አለ፣ ዊክነሳችን ደግሞ ወይም ደግሞ ድካማችን አለ፣ ከዛ እድሎቻችን ወይም ኦፖርቹኒቲስ፣ ከዛ ደግሞ እንደገና አደጋዎች ወይም ትሬትስ አሉ። ስለዚህ ከምን እንጀምር? ዩዥዋሊ ከፊት ነው የሚጀምረው፣ ግን እኛ ከትሬትስ እንጀምር፣ ከአደጋዎቻችን እንጀምር። ምክንያቱም በጣም አስፈሪ ስለሆኑ እኛ እንዳናድግ የሚከለክሉ። አሁን ወጣቶችም ይሄን እንዲሰሩ ፈልጋሉ። ይሄ ለሁሉም ሰው ይሆናል። ለፕሮፌሰሩም ይሆናል፣ ለተማሪውም ይሆናል፣ ለትላልቅ ሰዎች ይሆናል፣ ለወጣቶች ይሆናል። እና ትሬቶቼ ምንድናቸው? በእኔ ህይወት እንዳላድግ የሚከለክሉ አደጋዎች ምንድናቸው ብለው ራሳቸውን እንዲያዩ ፈልጋሉ። ምሳሌ ልስጥ፣ የራሴ ምሳሌ ልስጥሽ ይቻላል? እሺ። አሁን ሶሻል ቦታ እንቀመጣለን አይደል? ከዛ ከሰዎች ጋር ስትጫወቺ ለምሳሌ ዋይን ያቀርባሉ። ከዛ ሶሻላይዝ ለማድረግ ብዬ አንድ ብርጭቆ ዋይን ጠጣሁ እንበል። አንድ ብርጭቆ ስደግም ሙዴ ሲቀየር ይታወቀኛል። ሙዴ ይቀየራል። ትንሽ ጨዋታ ጨምራለሁ፣ መሳቅ ጀምራለሁ፣ ከዛ ሙዚቃ መስማት ፈልጋለሁ ምናምን። 3ኛዋን ከደገምኳት የሆነ ችግር ውስጥ ልገባ ከዛ ላላቆም እችላለሁ። ስለዚህ አልኮል ለኔ ምንድነው? ትሬት ነው፣ አደጋ ነው። ምክንያቱም አንድ ቀን ሳት ያልኩኝ ዕለት ምጸጸትበትን ነገር ላደርግ እችላለሁ፣ ላጠፋ እችላለሁ። በማግስቱ እንዴት እንደዚህ ያደረኩ እንዴት ተናገርኩ የምለውን ነገር ላደርግ እችላለሁ። ስለዚህ ለኔ ሌላ ነገር ባልሞክርም ግን አሁን ዋይኗ ራሷ ትሬት ነች። ሳያት እንደዚህ ሳያት ራሱ ተቀድታ ሳያት ትሬት አድርጌ ነው የምቆጥራት ለኔ ማለት ነው። ምክንያቱም ከደጋገምኳት ችግር ውስጥ ትከተኛለች። እሺ አንዳንዴ ወደ ውጪ ሲሄድ ወይ ክፍለ ሀገር ሲሄድ ሰው አላስቸግርም፣ መኪናዬን አቆምና ራይድ እጠቀማለሁ። ራይድ ስጠቀም 2 አይነት የራይድ ሹፌሮች ያጋጥሙኛል። ጫት የሚቅሙ ራይድ ሹፌሮችና ጫት የማይቅሙ ራይድ ሹፌሮች ያገኛሉ። ወይም ሌላ የፈረስ እንደዚህ ክላሲፋይ ታደርጋቸዋለሽ። እነዚህኛዎቹ የሚቅሙ የሚያጨሱ ናቸው። እንትኑም መኪናውም ይነግርሻል፣ ስታጫውቻቸውም ይነግሩሻል አይደል? ከዚህ እነዚህኛዎቹ ደግሞ አይቅሙ አያጨሱም። የማይቅሙትና የማያጨሱት ራይድ ተከራይተው የሰው እየከፈሉ አይደል የሚሰሩት? እየከፈሉ ሰርተው አጠራቅመው የራሳቸውን መኪና ገዝተው በራሳቸው መኪና ደግሞ ከሰሩ በኋላ ሌላ ተጨማሪ መኪና ገዝተው ለሹፌር ሰጥተዋል። የማይቅሙት እየከፈሉ ሰሩ፣ ከዛ ያን ራይድ ገዙ፣ የራሳቸው መኪና ገዝተው በዚህ በገዟት ደግሞ ሰርተው ሌላ መኪና ትርፍ ሰርተው ለሹፌር ሰጥተዋል። እነማ የማይቅሙት። የሚቅሙትስ ያው ይሰሙናል። የሚቅሙትስ ይሰራሉ፣ ይቅሙበታል፣ ይሰራሉ፣ ያጨሱበታል፣ ይሰራሉ፣ ይጠጡበታል። ስለዚህ ይሄ ምንድን ነው? እንዳያድጉ ይከለክላቸዋል። እነዛ 2-3 መኪና እየገዙ ነው። የሚቅሙት ደግሞ እዛ ጋር ሊደርሱ። ጫት በህይወታቸው ትሬት ነው።
አደጋዎቼ አሁን ጫት አደጋዬ ነው ይላሉ። ሲጋራ የሚያጨሱ ሰዎች አሉ። ምንም ሐኪም መሆንም አያስፈልግም ሲጋራ የሚያመጣቸውን ችግሮች ለማወቅ። ሲኦፒዲ ይባላል፣ ለኢንፌዘማ ይባላል፣ ለካንሰር አለ። በደንብ ነው ሲጋራ ከካንሰር ጋር የተያያዘ ነው። ሲጋራውን እንደምንም ብሎ ቢያቆም ይሻላል ወይስ በካንሰር ተይዞ በኋላ ኬሞቴራፒ፣ ሬዲዬሽን ቴራፒ፣ ሰርጀሪ ስቃዩን ቢያይ ይሻላል? ስለዚህ ሲጋራ ትሬትህ ነው። ሲጋራ በህይወትህ ያለ አደጋ ነው። ጀጅ እያደረግናቸው አይደለም። እኔ ያጨስ ስለነበር የሚያጨሱ ሰዎችን ጀጅ አላረግም፣ አልፈርድባቸውም። እንደሚያስቸግር አውቃለሁ። ግን በኋላ ኮንሲኩዌንሱ ይጎዳሃል፣ በሽታ ያመጣብሃል። ስለዚህ ይሄ ትሬት ነው ማለት ነው። እሺ የሚቀብጡ ሰዎች አሉ ወይ? በቃ ባለትዳር ሆነው ከሌላ ሴት ጋር መቅበጥ መማገጥ ምናምን የሚያደርጉ 5 ዓመት አድርጎታል፣ ግን እስካሁን ድረስ አልታወቀበትም። የታወቀበት ስለት ቤቱ ይጎዳል፣ ህይወቱ ይጎዳል፣ ትዳሩ ይበተናል። ትሬት ነው፣ አደጋ ነው፣ በህይወቱ ያለ አደጋ ነው። ሌሎች ግልፍተኞች አሉ። ባገኙት አጋጣሚ ለመጣላት ዝግጁ የሆኑ አሉ እና ተጣልተው ደብድበው ተሳክቶላቸው ሊሆን ይችላል። አንድ ቀን ከነሱ የበለጠ ኃይለኛ ያጋጥማቸዋል። ወይ ይመቱና ሰው ደብድበው ይጎዳና ሰው የሞትባቸውና እስር ቤት ይገባሉ ለ20 ዓመት። ትሬት ነው። ስለዚህ አሁን እያንዳንዱ ሰው የሚያደርገው ምንድን ነው? በእኔ ህይወት አደጋ ሊሆኑብኝ የሚችሉ ነገሮች ምንድን ናቸው? ህይወቴን ሊጎዱ የሚችሉ ነገሮች ምንድን ናቸው ብለው ይጻፏቸው። ንዴት ያስቸግረኛል፣ ኮራፕሽን ውስጥ ነው ያለሁት፣ አንድ ቀን ችግር ውስጥ ልገባቸው ሊሆን፣ ጉቦ እቀበላለሁ። እነዚህን ነገሮች ይጽፋሉ። ትሬት አደጋዎች ናቸው ማለት ነው። በአንቺ ህይወት አደጋ አለ? ኦፍ ኮርስ። እስቲ እኔ አንደኛው ስልቹነት። እሺ እኔ አዳዲስ ነገር እፈልጋለሁ እና ኦፍ ኮርስ በተወሰነ መጠን ጥሩ ነው። የበለጠ እንድለፋ የበለጠ እንድደክም ያደርገኛል። ግን አሳም ፖይንት ደግሞ አንዳንዴ በትዕግስት መጠበቅ ያለብኝን ነገር በቃ መሰልቸት፣ ቶሎ አዳዲስ ነገር መፈለግ። የሆነ ነገር ጠይቄ እምቢ ከተባልኩ እምቢ ነው በቃ ትቼ ነው፣ ኢንሲስት አላደርግም። ደግመሽ አትሞክሪው። እና አንዳንድ ጊዜ ደግሞ ያው እንደምታውቀው ፕሬሸር የሚፈልግ ሰው አለ። በቃ መጨቅጨቅ፣ መለመን፣ ማንኳኳት የሚጠበቅበት ጊዜ ላይ እኔ ሄጃለሁ። ስለዚህ እሱ እንደ አደጋ ይመስለኛል። አደጋ ውስጥ ልንከተው እንችላለን፣ ዊክነስ ውስጥ ልንከተው እንችላለን። አሁን የሚቀጥለው የምናየው አደጋዎች፣ አሁን አንቺም የተናገርሽ የኔም ተናገርኩ፣ ትሬቶችን አየን፣ አደጋዎቻችንን ጻፉ። እንዲጽፉ ነው የምንፈልገው ተመልካቾች፣ በእስክሪብቶ አደጋዎቼ ብለው እንዲጽፉ ነው የምንፈልገው፣ ኤክሰርሳይዝ እንዲያደርጉ ነው የምንፈልገው። ሁለተኛ ድካሞቼ ምንድን ናቸው? ዋት አር ማይ ዊክነስስ? ዊክነስ የምንላቸው ነገሮች ምንድን ናቸው ብለው ደግሞ ይጠይቁ። ዊክነሶቻችን ምንድን ናቸው? አሁን እኔ ያልሽው ለምሳሌ ስልቹነት፣ እኔም ጋር አለች እሷ። ቶሎ በጣም ይሰለችኝ፣ በጣም ነው የሚሰለችኝ። አንተ ታውቃለህ፣ ግን በስልቹነት ምክንያት ምናልባት ትንሽ ትዕግስት ኖሮ ብጠብቅ የምታገኘው ነገር በጣም ነው ሉዝ የምታረጊው፣ በጣም ሉዝ ልታረጊ ትችላለች። እና እሱ አለ እና አሁን ሲያዩ ራሳቸውን ሲመረምሩ፣ ለምሳሌ በአግሬብልነስ ብቻቸውን ሲሰሩ በጣም ጎበዝ የሆኑ ሰዎች ከሰው ጋር አብረው መስራት ግን የሚቸገሯሉ። በጣም ታለንትድ የሆኑ በጣም ጎበዝ የሆኑ ሰዎች ግን ከሰው ጋር ግን አብረሽ እንደዚህ ስሩ ስትያቸው ግን አይችሉም። ከተስማምተው መስራት በቃ ይናቆራሉ፣ ወይ ይጣላሉ፣ ወይ ኢሪታብል ናቸው። ስለዚህ ይሄ ድካሜ ነው ወይ ብለው ይሉ። ከዛ በኢሞሽናል ስታቢሊቲ ደግሞ እናየዋለን። ነጭ ነኝ ወይ ሙዲ ነኝ ወይ? ሰዎች ሙዲ መሆኔን ያውቃሉ። አሁን ደስተኛ ሆኜ ከዛ ደግሞ ወዲያው ተናድጄ ወዲያው ደግሞ ስሜቴ ይቀያየራል ወይ ብለው ደግሞ ይጠይቃሉ። ይሄ ድካሜ ነው? ይሄን ይጠይቃሉ። ዲሲፕሊን ላይ እንዴት ነኝ? አሁን የኔን ድካም እዚህ ጋር ልንገርሽ። ማታ ልክ 3 ሰዓት ሲያልፍ ጭንቅላቴ ይከፈታል፣ በኃይል ይበራል እና በጣም ማንበብ በዛ ሰዓት ወዳለሁ። 4 ሰዓት 5 ሰዓት እስከ 6 ሰዓት ልቆይ ይችላል። ግን ጠዋት እንድነሳ ደግሞ በጊዜ መተኛት አለብኝ። በጊዜ ለመተኛት ራሴን አባብዬ ምናምን ነው ወደ አልጋ የምወስደው።
እና አሁን ይሄ ድካም ነው። ምክንያቱም በጊዜ ሪታየር አድርገሽ በጠዋት መነሳቱ ነው። ስለዚህ ዲሲፕሊኔ እንዴት ነው? መግባት መውጣቴ እንዴት ነው? ዲሲፕሊንድ ነኝ ወይስ ድካም አለብኝ? ጠዋት እስከ 3 ሰዓት ተኛለሁ፣ እስከ 4 ሰዓት ይተኛሉ ወጣቶቹ። በመግባት መውጣቴ ስነ ስርዓት አለኝ? ይህን መጠየቅ አለብን።